ስሜ ወርቁ ተስፋዬ ይባላል። በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ወይም አሴምብልስ ኦፍ ጋድ ቤተክርስቲያን የመሳለሚያ አጥቢያ እዛ ዋና መጋቢ ነኝ። ከዚህ በፊት በባህር ዳር ከተማ ያለችውን የአሴምብልስ ኦፍ ጋድ ቤተክርስቲያን በመምራት እዛ በመጋቢነት አገለግል ነበር። ከዛም ደግሞ ቀጥሎ በደብረ ዘይት 3 ዓመት አገልግያለሁ። እንደ እግዚአብሔር ፈቃድ ደግሞ ከዛም በኋላ በምዕራብ አፍሪካም በሚሽነሪነት ለ1 ዓመት ቤተክርስቲያን በመምራት በኢኳቶሪያል ጊኒ አገልግያለሁ። አሁን እንግዲህ አዲስ አበባ ላይ በማገልገል ነው የምገኘው። ባጭሩ ይሄን ይመስላል። እግዚአብሔር የተባረከ ይሁን። ያው እንግዲህ በዚህ ቻናል ላይ ላይቭ ያላችሁትን በሙሉ ሰላም ለእናንተ ይሁን ማለት እፈልጋለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር በዚህ ምሽት የሰጠንን ደግሞ የእግዚአብሔርን እውነት ከሚሽን አንጻር ከእግዚአብሔር ዘላለማዊ አጀንዳ አንጻር ጥቂት ነገር ከኔ ጋር አብረን እንካፈላለን። በማስታወቂያው ላይ እንደተመለከታችሁት እንግዲህ የዛሬ ርዕሳችን ታላቁ አደራ የሚል ነው። ክፍሉም የሚገኘው በማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ባለው ክፍል ላይ ነው የሚገኘው። ይሄን ክፍል እንግዲህ ብዙ ጊዜ ያው ታላቁ ተልእኮ ተብሎ የሚሰበክ የምንማረው የምንሰለጥነው ክፍል ነው። ያው እንደምታውቁት ታላቁ ተልእኮ የሚለው ቃል ነው። ስለ ተልእኮም የሚናገር ስለሆነ ክፍሉ ከዛ ተነስተው ነው ታላቁ ተልእኮ ያሉት። እኔ ግን ብዙ ጊዜ ይህን ክፍል ሳጠና ሳነብ ከተልእኮ የሚቀድም ነገር አያለው። እሱም የማየው ነገር ምንድን ነው? አደራን ነው። ተልእኮ የሚመጣው ከአደራው ቀጥሎ ነው፣ ወይም ተልእኮ የሚመነጨው ከአደራው ነው። ስለዚህ አደራውን መጀመሪያ መመልከት ያስፈልጋል ብዬ አምናለሁ። ከዛ ቀጥሎ ወደ ተልእኮ መምጣት ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም አምላክ ነው። እግዚአብሔር መልካም አባት ነው። እግዚአብሔር ሁልጊዜ ለሰዎች አደራን የሚሰጥ አምላክ ነው። ሰዎች ደግሞ በእግዚአብሔር መንግስት ውስጥ በእግዚአብሔር ስራ ውስጥ አደራ ተቀባዮች ናቸው። ስለ አደራ ስንነጋገር እግዚአብሔር ብቻ ሳይሆን በዚህ ዓለም ላይ ሰዎች፣ የተለያዩ ድርጅቶች በዚህ ውስጥ ስመለከት አንዱ የሚገርመኝ ነገር አደራን በተመለከተ ሳስብ ስለ አየር መንገዶች ነው የማስበው እና በኢትዮጵያ አየር መንገድ በተለያየ ጊዜ የመብረር እድል አጋጥሞኛል እና አንድ ጊዜ በኢትዮጵያ አየር መንገድ በቅርብ ጊዜ ስጓዝ አዲስ አውሮፕላን የኢትዮጵያ አየር መንገድ ያስመጣው አውሮፕላን አለ። ኤርባስ 350 1000 የሚባል ኢትዮጵያ ያላት የመጨረሻው ትልቁ አውሮፕላን ነው። ይሄ አውሮፕላን 317 ሚሊዮን ዶላር የሚሸጥ አውሮፕላን ነው። በጣም ውድ ነው። በጣም ሌግዠሪ የሆነ አውሮፕላን ነው። ይህ አውሮፕላን እስከ 480 ሰዎች በአንድ ጊዜ ማሳፈር ይችላል። በጣም የሚገርመው ነገር ግን 480 ሰዎችን የሚይዝ አውሮፕላን የኢትዮጵያ አየር መንገድ ለአንድ ወጣት ምናልባትም እድሜው ከ34 እስከ 40 ዓመት ለሚሆን ወጣት እንዲያበረው በአደራ መልክ ይሰጣል። አስቡት እንግዲህ ይሄ አደራ በጣም ትልቅ አደራ ነው። በትልቅ ብር የተገዛን አውሮፕላን ለአንድ ወጣት አሳልፎ መስጠት፣ በዚያ ውስጥ ያሉ 480 ሰዎችን ህይወታቸውን ለአንድ ሰው አሳልፎ መስጠት። ከዛም ሲያልፍ ደግሞ እንደምታውቁት የዚህ ዓለም ቢዝነስ ከስም ጋር የተገናኘ ነው። በዚህ አውሮፕላን ላይ አንድ ነገር ቢፈጠር ቀጥታ የሚገናኘው ከአየር መንገዱ ስም ጋር ነው። ስም ገጽታ ነው። ስም ቢዝነስ ነው። ስለዚህ እነዚህ ሁሉ ነገሮች ያሉበትን ነገር ግን ለአንድ ሰው አሳልፈው አየር መንገዱ በምን መንገድ ነው የሚሰጠው? በአደራ ነው የሚሰጠው።
ስለዚህ ዓለም ራሱ ለሰዎች አደራ በመስጠት ነው አንድ ነገር እንዲከናወን የምታደርገው። እግዚአብሔርም በመንግስቱ ውስጥ ለኛ ምናልባትም ከአደራዎች ሁሉ የሚበልጠውን ትልቁን አደራ ሰጥቶናል። እግዚአብሔር የተመሰገነ ይሁን። አንዳንድ ክፍሎችን ስለ አደራ የሚናገሩ ተናግሬ ቀጥታ ወደ ክፍሉ እመጣለሁ። ሐዋርያው ጳውሎስ ሲናገር ምን አለ? ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ አዩ ብሎ በገላትያ ምዕራፍ 2 ቁጥር 7 ላይ ሐዋርያ ጳውሎስ ይናገራል። ምንድነው የሚለያየው? የተሰጣቸው አደራ አንድ አይነት ነው። ለሁለቱም ለጴጥሮስም ለጳውሎስም የተሰጠው የወንጌል አደራ ነው። ግን ጴጥሮስ ለተገረዙት ተሰጠው፣ ለእኔ ደግሞ ያልተገረዙትን በወንጌል እንድደርስ አደራ ተሰጠኝ ይላል ጳውሎስ። እና ጳውሎስ ወንጌልን ምን ብሎ ነው የሚጠራው? በዚህ ክፍል ላይ ሁለት ጊዜ ነው ቃሉ የምታገኙት። ለጴጥሮስም አደራ ተሰጠው፣ ለእኔም አደራ ተሰጠኝ ብሎ ሐዋርያው ጳውሎስ ይናገራል። ስለዚህ ወንጌል ምንድን ነው ብለን ስንነጋገር ወንጌል ከእግዚአብሔር የምንቀበለው አደራ ነው። ለጢሞቴዎስም ጳውሎስ የእሱ ተተኪ ለነበረው ጢሞቴዎስ ምንድን ነው ያለው? መልካሙን አደራ በመንፈስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 14 መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። እና ጳውሎስ ለጢሞቴዎስም የተሰጠው አገልግሎት የተሰጠው ወንጌል ተመሳሳይ ለጴጥሮስ እና ለጳውሎስ እንደተሰጠው አደራ እንደሆነ ሲያሳስበው እንመለከታለን። እንግዲህ እኛ እንኳን ሰዎች ሆነን በእጃችን ያለች ትንሽ ነገር ገንዘብ ሊሆን ይችላል፣ ዕቃ ሊሆን ይችላል፣ ዶክመንት ሊሆን ይችላል። አደራ የምንሰጠው ለምን አይነት ሰዎች ነው ካልን በጣም ትረስት ለምናደርጋቸው ሰዎች ነው። ማንም ሰው ገንዘቡን ማንም ሰው በእጁ ያለን ዕቃ ለማይተማመንበት ሰው፣ ይጠብቀዋል ለማይለው ሰው፣ ተመልሼ አገኘዋለሁ ለማይለው ሰው አደራን አይሰጥም። እና አደራ ሁልጊዜ ለሚታመን ዋጋ ለምንሰጠው ላከበርነው አካል የሚሰጥ ነገር ነው ማለት ነው። ለዚህ ነው ሐዋርያ ጳውሎስ ምን ብሎ ተናገረ? ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ብሎ በእግዚአብሔር ቃል ይናገራል ጳውሎስ። እና እግዚአብሔር የወንጌልን አደራ የሰጠው ስላመነው እንደሆነ፣ ምክንያቱም ትልቅ አደራ ነው፣ ከአደራዎች ሁሉ የሚበልጥ ነገር ነው ወንጌል። ያን ግን ለጳውሎስ እግዚአብሔር የሰጠው በምንድን ነው ሲባል ጳውሎስን እግዚአብሔር ታማኝ አድርጎ ስለቆጠረው ነው። እግዚአብሔር ይባረክ። ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ለደቀ መዛሙርቱ ከሞት ከተነሳ በኋላ የተናገረው የመጨረሻ ቃል ወይም ላስት ወርድ ነው። እንደምታውቁት በዚህ ዓለም ላይ ሰዎች ከዚህ ዓለም ሲሰናበቱ በመሞቻቸው ጊዜ በህይወታቸው ማብቂያ ላይ ኑዛዜ የሚባል ነገር አለ። ይሄ ኑዛዜ ከሰዎች ከዚህ ዓለም ልትለዩ ባላችሁበት ሰዓት ላይ የምታስተላልፉት የመጨረሻ ነገር ነው። ምናልባትም በጣም ሲሪየስ የሆነ ነገር፣ ዋጋ ያለው ነገር የሚነገርበት ጊዜ ነው። ምክንያቱም ያ ጊዜ ተመልሶ ስለማይገኝ ኢየሱስ ክርስቶስም ለደቀ መዛሙርቶቹ በዚህ ሰዓት የተናገረው ነገር ከነሱ ተለይቶ ወደ አባቱ ሊሄድ ስለነበረ በጣም ሲሪየስ የሆነውን ዋና የሆነውን የከበረውን ነገር ነው የነገራቸው። እሱም ደግሞ የእግዚአብሔርን መንግስት የወንጌልን አደራ ነው ለደቀ መዛሙርቶቹ ጌታ ኢየሱስ ክርስቶስ የተናገረው። እንደምታውቁት የእግዚአብሔር አደራ ወይም የእግዚአብሔር መንግስት፣ የእግዚአብሔር ተልኮ፣ የእግዚአብሔር አጀንዳ ለዘላለም የማይለዋወጥ ነው። እግዚአብሔር አንድ አጀንዳ ነው ያለው፣ አንድ ዓላማ ነው ያለው፣ አንድ እቅድ ነው ያለው። እሱም ምንድነው ካልን የጠፋውን ሰው ወደ ራሱ የመመለስ፣ ሰውን ወደ ቀደመ ክብሩ የማምጣት የማዳን አጀንዳ ነው እግዚአብሔር ያለው። ይሄ አደራ ለደቀ መዛሙርቶቹ ከመሰጠቱ በፊት ይህንን አደራ ለመፈጸም ራሱ እግዚአብሔር መጀመሪያ እንደተንቀሳቀሰ መጽሐፍ ቅዱሳችን ይነግረናል። ዘፍጥረት ምዕራፍ 3 ቁጥር 9 ላይ ስንመለከት የእግዚአብሔር ቃል እግዚአብሔር አምላክም አዳምን ጠርቶ ወዴት ነሩታል? ጋድ ኢዝ ዘ ፈርስት ሚሽነሪ ብለው ይጠሩታል። እግዚአብሔር ነው የመጀመሪያው ወንጌላዊ፣ እግዚአብሔር ነው የመጀመሪያው ሚሽነሪ ይላሉ። ምክንያቱም
አዳም በወደቀ ጊዜ፣ አዳም በጠፋ ጊዜ ወዴት ነህ የሚለውን ድምፅ፣ የፍለጋ ድምፅ ያሰማው በመጀመሪያ ጊዜ እግዚአብሔር ነው። እንደ ወንጌላዊ እንደ ሚሽነሪ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ምድር በመጣበት ጊዜ ይህን ሐሳብ ነው ያጸናው። ይህን ፓተርን ነው የተከተለው። ሉቃስ ወንጌል ምዕራፍ 19 ቁጥር 10ን ስንመለከት ኢየሱስ ምን አለ? የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል አለ። ያኔ በዘፍጥረት ምዕራፍ 3 ላይ ቁጥር 9 ወዴት ነህ ብሎ እግዚአብሔር አዳምን እንደፈለገው ኢየሱስን እኔ የመጣሁት የጠፋውን ለመፈለግና ለማዳን ነው አለ። ስለዚህ ተመሳሳይ ነው የእግዚአብሔር ሐሳብ። በግሪክ ሚስዮዴ ተብሎ ይጠራል የእግዚአብሔር ተልእኮ። እግዚአብሔር ከዘፍጥረት ጀምሮ እስከ ራእይ ድረስ ሰዎችን ለመፈለግ፣ ሰዎችን ለማዳን፣ ሰዎችን ወደ ራሱ ለመመለስ የሄደበት መንገድ ሚስዮዴ ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በዚህ ስፍራ ላይ ወደ ደቀ መዛሙርቶቹ መጥቶ ተመሳሳይ የሆነውን ከዘፍጥረት ጀምሮ የማይለወጠውን ኢየሱስ ይዞት የመጣውን ለዘላለም የእግዚአብሔር አጀንዳ የሆነውን ይህንን አደራ ሲሰጣቸው እንመለከታለን። ሁልጊዜ የእግዚአብሔርን ሐሳብ መሳት የለብንም። እግዚአብሔር ሐሳቡ አንድ ነው፣ አጀንዳው አንድ ነው፣ ተልእኮ አንድ ነው፣ ፈቃዱ አንድ ነው። እሱም ምንድነው? ሰዎችን ወደ ራሱ መመለስ ነው፣ ሰዎችን ማዳን ነው። ጌታ ኢየሱስ ክርስቶስን በዚህ ቦታ ላይ ወደ ደቀ መዛሙርቶቹ ከቀረበ በኋላ ስልጣን በሰማይ በምድር እንደተሰጠው ነገራቸው። ከዛ በኋላ እንዲሄዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ደቀ መዛሙርት እንዲያስተማሩ እንዲያደርጉ ኢየሱስ ክርስቶስ አደራውን በእጃቸው ሲያስቀምጠው እንመለከታለን። እና ደቀ መዛሙርቶቹም ደግሞ ይህንን ታላቅ አደራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሲቀበሉ እንመለከታለን። ወገኖች የተቀበሉትን አደራ በጣም ትልቅ የሚያደርገው ምንድን ነው ካላችሁ እግዚአብሔር ከዘፍጥረት ጀምሮ የነበረውን ሐሳብ ነው ሲነገር የነበረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ሰው ሆኖ በቀራንዮ መስቀል ላይ ተዋርዶ ሞቶ የተነሳበትን ጉዳይ፣ ሕይወት የከፈለበትን፣ ደም ያፈሰሰበትን፣ የተዋረደበትን፣ የተወጋበትን ጉዳይ ኢየሱስ ክርስቶስ አሳልፎ ሲሰጣቸው እንመለከታለን። እግዚአብሔር ሁልጊዜ ሰዎችን ያምናል። ዛሬም እግዚአብሔር እኛን ታማኝ አድርጎ ስለቆጠረን በዚህ ዘመን ላይ በዚህ ጊዜ ላይ የሱን አደራ፣ የሱን ተልእኮ፣ የሱን አጀንዳ ተረኞች ሆነን እንድናስፈጽም እግዚአብሔር ሁላችን ጠርቶናል። ስለዚህ የሁላችን ትኩረት በዚህ ታላቅ አደራ ላይ መሆን አለበት። እግዚአብሔር ለደቀ መዛሙርቱ በሰጠው ለቤተ ክርስቲያን በሰጠው አደራ ላይ ትኩረታችን ልናደርግ ይገባል። በተለይ ዛሬ ትንሽ ጊዜ ወስጄ መናገር የምፈልገው ይሄ አደራ ሁለት አይነት ክፍሉ ያስተምረናል። እንደምታውቁት አደራው የመሄድ አደራ ነው፣ የማስተማር አደራ ነው፣ የመስበክ አደራ ነው፣ የማጥመቅና ደቀ መዝሙር የማድረግ አደራ ነው። በአንድ በኩል ሰዎች ወንጌል ሲሰበክላቸው ኢየሱስ ክርስቶስን አምነው ይድናሉ። ይሄ አምነው መዳናቸው ደግሞ የመጨረሻ ስላልሆነ በመማር ደቀ መዝሙር የመሆን ሂደት ደግሞ በሕይወት ዘመናቸው ሊከናወን ይገባል ማለት ነው። ስለዚህ አውትሪች አለ፣ ወተን ወንጌል መስበክ አለ፣ ወተን ለሰዎች ኢየሱስ ክርስቶስን እንዲቀበሉ የምስራቹን ማካፈል አለ። እሱ የአደራው አንድ አካል ሲሆን ሁለተኛው የአደራው አካል ደግሞ የዳኑትን ሰዎች ወደ ክርስቶስ የመጡትን ሰዎች ዲሳይፕል የማድረግ ክርስቶስን የሚመስሉ የማድረግ ክርስቶስን የሚከተሉ የማድረግ አደራ ነው ከእግዚአብሔር ዘንድ የተሰጠን። አንዳንድ ጊዜ በቤተ ክርስቲያን ውስጥ ይሄ ነገር ሚዛኑን አይጠብቅም። አንዳንዴ ቸርች ምን ላይ ታተኩራለች? ወጥቶ ወንጌል መስበክ ላይ ደግሞ የተሰበከላቸው ሰዎች፣ ክርስቶስን ያመኑ ሰዎች፣ ወደ እግዚአብሔር መንግስት የመጡ ሰዎች ደቀ መዝሙር የማድረግ ስራ በደንብ ሳይሰራባቸው እንመለከታለን። በተቃራኒ ደግሞ አንዳንድ ጊዜ ቤተክርስቲያን ውስጥ የማስተማሩ ስራ ይኖራል፣ ደቀ መዝሙር የማድረጉ ስራ ይኖራል። ወጥቶ ወንጌል የመስበኩ ወጥቶ የጠፉትን የመፈለጉ ነገር ደግሞ ሲዳከም እንመለከታለን። ስለዚህ
በሁለቱ ነገሮች ላይ ሚዛን መጠበቅ ያስፈልጋል። የተቀበልነው አደራ የመሄድ አደራ ነው። የተቀበልነው አደራ የመጡትን ደግሞ ዲሳይፕል የማድረግ በህይወታቸው ዘመን ሁሉ ደቀ መዝሙር ማለት የመምህሩ ተማሪ ማለት ነው። በህይወት ዘመኑ ሁሉ የሚማር ማለት ነው። ሰዎች ድነው በእግዚአብሔር ቤት ውስጥ በህይወት ዘመናቸው ሁሉ ካልተማሩ ሊጸኑ አይችሉም፣ ሊያድጉ አይችሉም፣ ሊያገለግሉ አይችሉም። ስለዚህ መሄድንና የመጡትን ደቀ መዝሙር ማድረግን አጠንክረን ማበት ይገባል ማለት ነው። ይሄ ሲሆን ነው ከእግዚአብሔር የተቀበልነው አደራ እየተፈጸመ ነው የሚባለው። አውሮፕላን እንደምታውቁት ሚዛኑን ጠብቆ የሚበረው በሁለት ክንፍ ነው። አንዱ ክንፍ ቢሰበር አውሮፕላኑ የሚኖረው እድል መከስከስ ነው። ምክንያቱም ባላንሱን የሚሰራው በሁለቱ ክንፍ ነው። ቤተክርስቲያንም ሚዛኗ የሚጠበቀው ወንጌል በመስበክና ደቀ መዝሙር በማድረግ መካከል ያለውን ስራ ፓራሌል ማስኬድ ስትችል ነው ትክክለኛ የእግዚአብሔር አደራ በምድር ላይ እየተፈጸመ ነው የምንለው ማለት ነው። እንግዲህ ሁለት ሐሳቦችን በዚህ ቦታ ላይ እንመለከታለን። የመጀመሪያው ነገር ጌታ ኢየሱስ ክርስቶስ አደራ የሰጣቸው ሰዎች ምን አይነት ሰዎች ነበሩ? አደራው የተሰጣቸው ሰዎች በመንፈሳዊ ህይወታቸው፣ በአካዳሚክ ህይወታቸው፣ በባክግራውንዳቸው በተለያየ መንገድ ስንመለከታቸው ምን አይነት ሰዎች ናቸው ብለን ስለ ደቀ መዛሙርቶቹ ማጥናት ያስፈልጋል። እንደምታውቁት ጌታ ኢየሱስ ክርስቶስ አደራ የሰጣቸው ሰዎች በፍጹም ለአደራው የማይመጥኑ ሰዎች ናቸው። ለአደራው የማይበቁ ሰዎች ናቸው። ለምንድን ነው ለአደራው የማይመጥኑት፣ ለአደራው የማይበቁት ካላችሁ ደቀ መዛሙርቶቹ ከተመለከታችሁ እያንዳንዳቸውን ብትመለከቱ አብዛኞቹ የገጠር ልጆች የነበሩ ናቸው። አብዛኞቹ በጊዜው የነበረ የተናቀ ስራ የሚባል የሚሰሩ አሳ አጥማጆች ናቸው። የገሊላ ሰዎች ናቸው። ጌታ ኢየሱስ ክርስቶስ ወደ መንግስቱ ያመጣቸው ሰዎች በዓለም ፊት በሰው ፊት በጣም ብቁ የሚባሉ አይደሉም። በጣም የተማሩ የሚባሉ አይደሉም። ትልልቅ የሚባሉ ሰዎች አይደሉም። እግዚአብሔር ሁልጊዜ የሚሰራው በደካማ፣ እግዚአብሔር ሁልጊዜ የሚጠቀመው በማይመስሉ ሰዎች ነው። አደራው እጅግ ትልቅ ነው። አደራውን የሚሸከሙት ሰዎች ግን ትንሽ ናቸው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁልጊዜ በማይመስሉ ሰዎች፣ በደካማ ሰዎች፣ በጣም በትንንሽ ሰዎች ዘላለማዊ አጀንዳውን ይፈጽማል። ዘላለማዊ ተልእኮውን ይፈጽማል። ይሄን የሚያክል አደራ ለመፈጸም እግዚአብሔር ትልልቅ ሰዎች አላስፈልጉትም። እግዚአብሔር በጣም የተማሩ ሰዎች አላስፈልጉትም። እግዚአብሔር በጣም በማህበረሰቡ ዘንድ ታዋቂ የሆኑ ሰዎች አላስፈለጉትም። ትንንሽ ሰዎችን ጠርቶ ነው ይሄንን አደራ የሰጣቸው። ዛሬም በእኛ ህይወት ተመሳሳይ ነው። የኛ ባክግራውንድ ምንም ሊሆን ይችላል። የኛ ዕውቀት ምንም ሊሆን ይችላል። የማንታወቅ ሰዎች ልንሆን እንችላለን። ግን በህይወታችን ይፈጸማል። ጌታ ኢየሱስ ክርስቶስ እነዚህን ደቀ መዛሙርቶች አደራ ሲሰጣቸው ከባክግራውንዳቸው ውጪ በጣም የሚያስገርም ነገር ይሄን አደራ የሰጣቸው ከሞት ከተነሳ ከ3 ቀን በኋላ እንደሆነ ትመለከታላችሁ። በማቴዎስ ወንጌል መሰረት ካያችሁት ኢየሱስ ከሞት እንደተነሳ ተገለጠላቸው፣ ቀጥታ አደራውን ሰጣቸው። ግን እንደ ሰው ብትመለከቱት ይሄ አደራ የሚገባቸው አልነበረም። ለምን ካላችሁ ከ3 ቀን በፊት ሁሉም ትተውት ሸሽተዋል ኢየሱስ ክርስቶስን። በማቴዎስ ወንጌል ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ታልፎ ሊሰጥ ያለበት ሰዓት ሲደርስ ኢየሱስ ክርስቶስ ወደ ፈተና እንዳይገቡ እንዲጸልዩ ነገራቸው። ከዛም በተጨማሪ ለጴጥሮስ ሄዶ ወንድሞቹን እንዲያጽናና እንዲያበረታታ ነገረው። ጴጥሮስ ግን ምን አለ? ጌታ ሆይ እነዚህ ሁሉ ቢክዱህ እኔ አልክድህም አለ። ደቀ መዛሙርቶቹ ሁሉ ይህንን ቃል አሉ ይላል መጽሐፍ ቅዱስ። ግን የሚገርመው ሮማውያን ኢየሱስ ክርስቶስን ለመያዝ ሲመጡ መጽሐፍ ቅዱስ ሁሉም ትተውት ሸሹ ብሎ የእግዚአብሔር ቃል ይናገራል። አይገርምም? ብዙ ዓመት ያስተማራቸው ሰዎች ናቸው። ጸጋ ሰጥቷቸው የፈወሱ፣ የተነበዩ፣ ሙታን ያስነሱ ሰዎች ናቸው። ከኢየሱስ ክርስቶስ ጋር አብረው የወጡ የገቡ ሰዎች ናቸው። ግን በፈተናው ሰዓት ኢየሱስ ክርስቶስ በሚያዝበት ሰዓት ሁሉም ትተውት ሸሽተዋል። ጴጥሮስ ደግሞ ቃል የገባለት እንደማይክደው እንደማይተወው ቃል የገባው ጴጥሮስ በሩቁ ይከተለው ጀመር ይላል መጽሐፍ ቅዱስ።
ከዛ በኋላ ግን በጠባቂዎች ግቢ በነበረበት ግቢ ውስጥ ታስታውሳላችሁ፣ በአንዲት ገረድ በጠየቀችው ጊዜ የምትይውን ሰው አላውቀውም ብሎ ይረግመው ጀመር ብሎ መጽሐፍ ቅዱስ ይናገራል። እንደውም ኢየሱስ ክርስቶስን ሁሉ የረገመ ነው ጴጥሮስ። ክርስቶስ ከሞት ከተነሳ በኋላ ሰው አልለወጠም፣ አገልጋይ አልለወጠም። እነዚህ የካዱ ናቸው፣ እነዚህ የሸሹ ናቸው፣ እነዚህ የረገሙኝ ናቸው፣ እነዚህ በፈተና ጊዜ የፈረጠጡ ናቸው ብሎ ይህንን አደራ የሚሸከሙ ሌላ ሰዎች አልፈለገም። ጌታ ኢየሱስ ክርስቶስ ከ3 ቀን በፊት ትተውት ወደ ሮጡ ሰዎች፣ ከ3 ቀን በፊት ወደ ካደው ወደ ጴጥሮስ ነው ተመልሶ የመጣው። እግዚአብሔር አደራውን የሚፈጽመው በደካማ ሰዎች ነው። እግዚአብሔር ተልኮውን የሚፈጽመው በእንደዚህ አይነት ሰዎች ነው። እግዚአብሔር የተመሰገነ ይሁን። ብዙ ድካም በህይወታችን ሊኖር ይችላል። ብዙ መውደቅ መነሳት በአገልግሎታችን ውስጥ ሊኖር ይችላል። ዛሬም ግን ደካማ በሆነች ቤተክርስቲያን ነው አደራው የሚፈጸመው። ደካማ በሆኑ አገልጋዮች ነው አደራው የሚፈጸመው። እግዚአብሔር በመረጣቸው ነው አደራው የሚፈጸመው። የኛ ድካም የእግዚአብሔርን ሐሳብ አይለውጥም። የኛ ድካም የእግዚአብሔርን ሐሳብ አያስቆምም። ስለዚህ ኢየሱስ ክርስቶስ ይሄን አደራ ከ3 ቀን በፊት ወደ ካዱት፣ ወደ ሸሹ፣ ወደ ተውት ሰዎች መጥቶ ድጋሜ በእጃቸው ላይ አስቀመጠው። የእንደገና እድል ሰጣቸው ማለት ነው። እንደገና እንዲሄዱ እድል ሰጣቸው። ይሄን ሳስብ እኔ የማስበው ነገር ምንድን ነው? ዛሬም ጌታ ኢየሱስ ክርስቶስ ያለችው አንድ ቤተክርስቲያን ነች። ዛሬም ጌታ ኢየሱስ ክርስቶስ ያለው ህዝብ አንድ ህዝብ ነው። ቤተክርስቲያን በብዙ ነገር ውስጥ እንዳለች ሁላችን እናውቃለን። በእንቅልፍ ውስጥ ነው ያለችው። በምድራዊ ሐሳብ ውስጥ ነው ያለችው። ራስ ተኮር ሆነናል። ዝና ተኮር ውስጥ ገብተናል። ብዙ አይነት ፌለሪቲ፣ ብዙ አይነት ውድቀት መያዝ ውስጥ ነው ያለ ነው በዚህ ዘመን። ግን እግዚአብሔር ተመሳሳይ የሆነችውን እችን ቤተክርስቲያን ነው። እግዚአብሔር የተመሰገነ ይሁን። ሰው አይለውጥም፣ ቤተክርስቲያን አይለውጥም፣ አገልጋዮች አይለውጥም። ዛሬም አደራውን ለመፈጸም ተነሱ የሚለን እኛን ነው። ዛሬም አደራውን ለመፈጸም ተነሱ የሚለው በምድር ላይ ያለችውን እችን በድካም ውስጥ ያለችውን ቤተክርስቲያን ነው። ዛሬ አንድ ነገር እርግጠኛ ሆኜ ልነግራችሁ እችላለሁ። እግዚአብሔር ከድካማችን እያበረታ፣ ጸጋ እየሰጠ፣ ከእንቅልፋችን እየቀሰቀሰ፣ መንፈሱን እየላከ አሁንም ልክ እንደ ደቀ መዛሙርቶቹ በእኛ በደካሞቹ ይሄ አደራ ይፈጸማል። ይሄ ተልኮ ይፈጸማል። ቶማስ ኤዲሰን የሚባል ሰው ሁላችንም አሁን የምንጠቀምበትን አምፖል የሰራልን ሰው ነው። የመብራት አምፖል ማለት ነው። ይሄ ሰው የመብራት አምፖል ለመስራት 900 እየበራለት ከ999 ሙከራ በኋላ ነው የተሳካለትና አምፖሉ የበራው። በጣም የሚገርመው ነገር ልክ አምፖሉ ከበራ በኋላ አጠገቡ ሆኖ ሲረዳው ከነበሩ ሰዎች መካከል አንዱን ጠርቶ በቤተ ሙከራ የተሰራችውን አምፖል ወስዶ እንዲያስቀምጥ ትዕዛዝ ሰጠው። ይሄን አምፖል የተቀበለው ሰው ለማስቀመጥ ሲሄድ በፍርሃት ነበረ የሄደውና ከእጁ ላይ አምፖሉ ወደቀ፣ ተከሰከሰ። በጣም ከባድ ነው። እንግዲህ 999 ጊዜ ሙከራ የተደረገበት ብዙ ጊዜ የተደከመበትን ነገር ከእጅ ላይ መጣል መከስከስ ማለት ነው። በኋላ ግን በሚቀጥለው ቀን ቶማስ ኤዲሰን እንደገና አብሮት የሚሰሩትን ሰዎች ይዞ አምፖሉን ድጋሚ መስራት ጀመረና ከ24 ሰዓት በኋላ እንደገና አምፖሉ ያን ወስዶ እንዲያስቀምጥ ድጋሚ ያዘዘው ያንኑ ሰው ነበር፣ ከእጁ ላይ ወድቆ የተሰበረውን ሰው። እና ያ ሰው ድጋሚ ከእጁ ላይ አምፖሉን ተቀበለ። በሁለተኛው ግን ከእጁ ላይ አልጣለው፣ ወስዶ አምፖሉን አስቀመጠ። ወገኖቼ ሰው እንኳን እንደገና እድል ይሰጣል፣ እንኳን እግዚአብሔር ማለት ነው። ስለዚህ እግዚአብሔር ቤተክርስቲያን ከተኛችበት ቀስቅሶ፣ አገልጋዮቹ ከተኙበት ቀስቅሶ፣
እንደገና ታላቁን አደራ እንድንፈጽም በዚህ የዘመን መጨረሻ ላይ የሚልከው እኛን ነው። በዙሪያችን ላሉ ለአፍሪካ፣ ለአውሮፓ፣ ለኤዥያ እንደምታውቁት ወንጌል እኛ ከሰለጠነው ዓለም ከምዕራቡ ዓለም ነው የተቀበልነው። ዛሬ ግን እነሱ ያሉት በጨለማ ውስጥ ነው። ምናልባትም አንዳንዶቹን በእግዚአብሔር ምሕረት የማየት እድል አግኝቻለሁ። ትልልቅ የተሃድሶ ሰዎች የተነሱት በስኮትላንድ ውስጥ ነው። በለንደን በዩኬ ነው የተነሱት። እነ ስፐርጀን የሚባሉ ታላላቅ ሰባኪዎች፣ እነ ጆን ሆክ የሚባሉ ታላላቅ ሰዎች፣ የሚገርማችሁ እነዚህ ትልልቅ የተሃድሶ ሰዎች የሜቶዲስት ሰዎች የተነሱበት አገር አሁን ግን የሚገኘው በጨለማ ውስጥ ነው። በግብረ ሶዶማዊነት ውስጥ ነው። በብዙ አዚም ውስጥ ነው ያሉት። ወደ እነዚህ ሁሉ እግዚአብሔር የሚልከው እኛን ነው። ስለዚህ ታላቁ አደራ ለምን አይነት ሰዎች የተሰጠ አደራ ነው ካልን፣ ለከሃዲዎች የተሰጠ፣ ለሸሹ ሰዎች የተሰጠ፣ ላልተማሩ ሰዎች የተሰጠ በጣም በማህበረሰቡ ትንሽ አደራ ነው። ለምን ሲባል እግዚአብሔር ትልቅ ስራ የሚሰራው በትንንሽ ሰዎች ነው። ስለዚህ ዛሬ አንድ ነገር ልናምን ይገባል። እግዚአብሔር በእኛ ዓለምን መድረስ እንደሚችል፣ እግዚአብሔር በእኛ ብዙዎችን መማረክ እንደሚችል። አንዳንድ ሰዎች ወደ ጌታ የመጡበትን መንገድ ስትመለከቱ በጣም ትገረማላችሁ። በጣም የተማሩ ሰዎች ባልተማሩ ሰዎች በወንጌል ተማርከው ወደ ጌታ መጥተዋል። እነሱ ብዙ የተማሩ ናቸው፣ ብዙ አዋቂዎች ናቸው፣ በጣም ትልልቅ ሰዎች ናቸው። ግን ትንንሽ ሰዎች ወንጌል ነግረው ወደ ጌታ አምጥተዋቸዋል። ስለዚህ እግዚአብሔር በእኛ ታላቁን አደራ ይፈጽማል። የመጀመሪያው ነጥቤ ይሄ ነው። በዚህ ልንበረታ ይገባል። ድካም አለ ብለን ተስፋ መቁረጥ የለብንም። ራሳችንን አይተን ተስፋ መቁረጥ የለብንም። ትናንት በደቀ መዛሙርቶቹ የሰራው ከነሱ ብርታት፣ ኃይል፣ ጥንካሬ የተነሳ አይደለም። ታላቁ አደራ ዛሬም ቤተክርስቲያን በድካም ውስጥ ብትሆን፣ አገልጋዮች በድካም ውስጥ ቢሆኑ እግዚአብሔር ሰው አይቀይርም። አንድ ቤተክርስቲያን ያለችው ተመልሶ ወደ ደቀ መዛሙርቶቹ እንደመጣ ዛሬም ተመልሶ የሚቀሰቅሰው እኛን ነው። ተመልሶ ሂዱ የሚለው እኛን ነው። ተመልሶ ተነሱ የሚለው እኛን ነው። እግዚአብሔር ይረዳናል፣ እንነሳለን። በዚህ የዘመን መጨረሻ ላይ ታላቁን አደራ በክብር እንሰብካለን፣ በኃይል እንሰብካለን። ብዙዎችን ወደ ክርስቶስ አምጥተን ደቀ መዝሙር እናደርጋለን። ስለዚህ እግዚአብሔር በእኛ እንደሚሰራ ልናምን ይገባል። ሁለተኛውን ነጥቤን ልናገርና ከዛ አንድ ሀሳብ ጨምሬ ወደ ማጠቃለያው እመጣለሁ። ሁለተኛውን ነጥብ ስንመለከት እግዚአብሔር ይህንን ታላቅ አደራ ለተናናሽ ሰዎች ከሰጠ፣ አደራው ደግሞ በጣም ትልቅ ከሆነ ይህንን አደራ የመፈጸም ብቃት የሚመጣው ከየት ነው? ይህንን አደራ የመፈጸም ኃይል የሚመጣው ከየት ነው የሚለውን ነገር እንደምታስቡት ደቀ መዛሙርቶቹ ያገለገሉበት ዘመን ቀላል ዘመን አልነበረም። ወገኖች ታውቃላችሁ፣ በአይሁድ ሸንጎ ፊት ቆሞ መስበክ ቀላል አይደለም። የደቀ መዛሙርቶቹ አገልግሎት በአይሁድ ሸንጎ ፊት ነበር። የአይሁድ ሸንጎ ማለት እንኳን ለደቀ መዛሙርቶቹ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በጣም አስቸጋሪዎች ነበሩ። ታውቃላችሁ፣ የሚሰብከውን የሚያጣመሙ፣ ኢየሱስን የሰቀሉ የገደሉ ሰዎች ናቸው። ወደ እነዚህ ነው ኢየሱስ የላካቸው። ወደሚቃወሙ ነው ኢየሱስ የላካቸው። አይሁድን ሄዶ መስበክ ቀላል ነገር አይደለም። አይሁድን ሄዶ ወንጌል መንገር ተራ ነገር አይደለም። የሃይማኖት ሰዎች ናቸው። በጭንቅላታቸው ውስጥ የብሉይ ኪዳን መጽሐፍ የተሞሉ ሰዎች ናቸው። እኛ አስተማሪ ነን፣ ማንም አያስተምረንም የሚሉ ሰዎች ናቸው። ታዲያ እነዚህን ሰዎች ጴጥሮስ እንዴት ማሳመን ይችላል? እነዚህን ሰዎች ዮሐንስ እንዴት ማሳመን ይችላል? ኢየሱስ ክርስቶስ ወደ አይሁድ ብቻ ሳይሆን የላካቸው፣ ክፍሉን ስትመለከቱ ወደ ዓለም ሁሉ ሂዱ ነው ያላቸው። ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ነው ያላቸው። ወደ አሕዛብ ሁሉ ሂዱ ነው ያላቸው። ወደ ህዝቦች ሁሉ ሂዱ ነው ያላቸው። በዛ ዘመን አንዱ የምትመለከቱት ነገር የሮማውያን አገዛዝ የነበረበት ዘመን ነው። እንዲሁም ደግሞ የግሪክ ፍልስፍና የነበረበት ዘመን ነው። ታሪካዊ ዳራውን መመልከት ስለሚያስፈልግ ነው።
ሮማውያን በዛ ዘመን ራሳቸው አምላክ ነን ብለው የሚያስቡበት ዘመን ነው። እንደምታውቁት በዛ ዘመን ላይ ኢየሱስ ክርስቶስ ጌታ ነው ማለት እጅግ ከባድ ነበር። በመንፈስ ቅዱስ ካልሆነ በስተቀር ማንም ሰው ኢየሱስ ጌታ ነው ሊል አይችልም ተብሎ ተጽፏል። ለምን? ሰው ኢየሱስ ጌታ ነው ካለ ቄሳር ብቻ ጌታ ነው ተብሎ የሚታሰብበት ዘመን ስለነበረ ሕይወቱን ያጣል፣ ይገደላል። ስለዚህ ሮማውያን ነገስታቶቻቸው፣ ወታደሮቻቸው የሚመለኩበት ዘመን ነው፣ እንመላለሱበት ዘመን ነው። እንዴት ነው በእነዚህ ሰዎች ፊት አምላክ ነኝ ብለው በሚያስቡ ፈጣሪ ነኝ ጌታ ነኝ ብለው በሚያስቡ ሰዎች ፊት እነዚህ ትንንሽ ሰዎች እንዴት ነው ሄደው መስበክ የሚችሉት? እንዴት ነው ዓለምን መለወጥ የሚችሉት? እንዴት ነው መማረክ የሚችሉት? ተልኮው እጅግ ከባድ ነው። ሶስተኛው ደግሞ ተልኮውን ከባድ የሚያደርገው ነገር ምንድን ነው ካላችሁ የግሪክ ፍልስፍና ዓለምን የሞላበት ዘመን ነበረ። ስለዚህ አምላክ ለሚለው ነገር ፈጣሪ ለሚለው ነገር ማንም ሰው ልቡን የማይከፍትበት በፍልስፍና የተሞሉበት በጥበብ በአዋቂነት በተመራማሪነት ዓለም በጣም የተሞላበት ሄሌኒስቶች ዓለምን በፍልስፍና ያጠመቁበት ዘመን ነው። እንዴት ነው አንድ አይሁዳዊ ደቀ መዝሙር ሄዶ የግሪክን ፈላስፋ የሚማርከው? የግሪክን ፈላስፋ አሳምኖ ወደ ክርስቶስ ተልኮውን ቀላል አድርገን ማሰብ የለብንም። ወደ ዓለም ሁሉ ሂዱ ሲላቸው ኢየሱስ የላካቸው ወደ ግሪክ ፈላስፎች ነው። ወደ ዓለም ሁሉ ሂዱ ሲላቸው ጌታ ነን ብለው ወደሚያስቡ ሮማውያን ነው የላካቸው ኢየሱስ ክርስቶስ። ወደ ዓለም ሁሉ ሂዱ ሲላቸው የሃይማኖት ጫፍ ላይ ደርሰናል፣ ከኛ በላይ አስተማሪ የለም፣ ከኛ በላይ ሰባኪ የለም ወደሚሉ አይሁዶች ነው የላካቸው። ስለዚህ ያስፈራል ይሄን አደራ ተቀብሎ መሄድ። እኔ አይሁዳዊውን ማሳመን እችላለሁ ወይ? እኔ ፈላስፋውን መርታት እችላለሁ ወይ? እኔ ሮማዊውን መማረክ እችላለሁ ወይ የሚለው እጅግ አስጨናቂ ነው። ግን ኢየሱስ ክርስቶስ ይሄንን አደራ እንደሚፈጽሙት የሰጣቸው ዋስትና ምንድን ነው ካልን ታላቁ አደራ የሚፈጸመው ጌታ ከኛ ጋር በመሆኑ ነው። እግዚአብሔር ይባረክ። አንድ ተስፋን የሰጣቸው ኢየሱስ፣ እሱም ምንድን ነው? ይሄን ተልኮ ለመፈጸም ይሄንን አደራ ለመፈጸም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ነው ያለው ኢየሱስ። እግዚአብሔር የተባረከ ይሁን። እግዚአብሔር ከነሱ ጋር ነበረ። ጌታ ኢየሱስ ከነሱ ጋር ነበረ። እንዴት ዓለምን ለወጡ? እንዴት ሮማውያንን ማረኩ? እንዴት የግሪክ ፈላስፎችን አንበረከኩ? እንዴት የአይሁድ ሃይማኖተኞችን ታውቃላችሁ? ኢየሩሳሌምን በትምህርታቸው ሞልተዋት ነበር ብሎ መጽሐፍ ቅዱስ ይናገራል። ኢየሩሳሌም በትምህርታቸው ተሞልታለች። ከሃይማኖት ብዙ ሰዎች አመኑ ብሎ መጽሐፍ ቅዱስ ይናገራል። ኢየሩሳሌምን አናውጠዋል በወንጌል፣ አውሮፓን አናውጠዋል በወንጌል፣ ሰማርያን አናውጠዋል በወንጌል፣ ፈላስፎችን አናውጠዋል በወንጌል። ይሄ የሆነበት ምክንያት ምንድን ነው ሲባል ከደካማ ሰዎች ጋር ኢየሱስ ነበረ። አደራውን የሰጣቸው አብሯቸው ያለንበት ዘመን ይሄንን አደራ ለመፈጸም ብዙ ፍልስፍና ያለበት ዘመን ነው እኛ ያለንበት ዘመን። እንደምታውቁት እውነት አንጻራዊ ነው የሚባልበት ዘመን ነው። ሃይማኖት፣ ወንጌል ሞኝነት ተደርጎ እየተቆጠረ ያለበት ዘመን ነው። ሰው በእውቀት፣ ሰው በጥበብ፣ ሰው በፍልስፍና፣ ሰው በብዙ ነገር የተያሰበት ዘመን ነው። እንዴት ነው በዚህ ዘመን ላይ ታላቁን አደራ መፈጸም የምንችለው? እንዴት ነው ሰዎችን ወደ ክርስቶስ ማምጣት የምንችለው? እንዴት ነው ዓለምን መድረስ የምንችለው ካልን ቻሌንጅ የለም፣ በጣም ብዙ ቻሌንጅ አለ። ተግዳሮት የለም፣ በጣም ብዙ ተግዳሮት፣ ክፋት የጨመረበት፣ አመጽ የጨመረበት፣ ኃጢአት የጨመረበት፣ ዕውቀት የጨመረበት፣ ምርምር የጨመረበት ዘመን ነው። ነገር ግን ዘሴም ጋድ ያኔ በዛ በሐዋርያቱ ዘመን ግሪክ በረከከ የእግዚአብሔር አብሮነት አሁን ካለችው ቤተክርስቲያን ጋር አለ።
አሁን ታላቁን አደራ ለመፈጸም ከሚወጡት ጋር ጌታ ኢየሱስ ክርስቶስ አለ። ወገኖቼ ይሄንን አደራ የመፈጸም ትልቅ ብቃታችን ይሄ ነው። ጌታ ይሄንን አደራ ስንፈጽም ከኛ ጋር እንደሚሆን ከኛ ጋር እንደሚሰራ ጌታ የተስፋ ቃል ገብቶልናል። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ታላቁን አደራ ከሚፈጽሙት ጋር አለ። እግዚአብሔር ከሚሄዱት ጋር አለ። እግዚአብሔር ከሚሰብኩት ጋር አለ። እግዚአብሔር ምስክሮች ሆነው ከሚቆሙት ጋር አለ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ተብሎ ተጽፏል። እንደ ተስፋ ቃሉ ዛሬም ጌታ ታላቁን አደራ ከሚፈጽሙ ታናናሾች ጋር አለ። በእነሱ ዓለምን ይለውጣል። በእነሱ ብዙዎችን ይደርሳል። ብዙዎችን ይመልሳል። እግዚአብሔር ይባረካችሁ። እግዚአብሔር የጠራቸውንና የላካቸውን ሰዎች እግዚአብሔር የሰጣቸው ዋስትና አንድ ነው። ለምሳሌ ሙሴን ብትመለከቱ እግዚአብሔር ሙሴን ጠራው። ወደ ፈርዖን ሂድ አለው። ሙሴ ምን አለ? ወደ ፈርዖን የሚሄድ እኔ ማን ነኝ አለ። ልክ ነው። ወደ ራሱ ነው የተመለከተው። በፈርዖን ፊት መቆም አይችልም። ፈርዖን እጅግ ታላቅ ነው። ፈርዖን ኃይለኛ ነው። ሙሴ ደግሞ ራሱን ሲመለከተው ትንሽ ነው። እኔ በፈርዖን ፊት የምቆም ማን ነኝ አለ። እግዚአብሔር በፈርዖን ፊት ለመቆም የሙሴ ብቃት ምን እንደሆነ የተናገረው። በእርግጥ እኔ ካንተ ጋር ሆናለሁ ነው ያለው። እግዚአብሔር ይባረክ። ፈርዖን ፊት ለመቆምህ ብቃትህ እኔ ነኝ። በፈርዖን ፊት ለመናገርህ ብቃትህ እኔ ነኝ። የኔን ተልእኮ የኔን አደራ ለመፈጸም ብቃትህ እኔ ነኝ። ለሙሴ ሌላ ምንም ዋስትና ሳይሆን እግዚአብሔር የሰጠው እኔ ካንተ ጋር እሆናለሁ ነው ያለው። ሙሴ ትልቅ ስለሆነ አይደለም እስራኤልን ከግብፅ ነፃ ያወጣው። ሙሴ ትልቅ ስለሆነ አይደለም ፈርዖንን ያሸነፈው። ራሱን ሲመለከት መናገር የማይችል ራሱን ሲመለከት ደካማ ሰው ነበር። ግን ከሱ ጋር ከነበረ እግዚአብሔር የተነሳ እስራኤልን ነፃ አውጥቷል። የእግዚአብሔርን አደራ ፈጽመዋል። ነቢዩ ኤርሚያስን ተመልከቱ። እግዚአብሔር ወደ ነገስታት ሄዶ ትንቢት እንዲናገር ሲልከው ኤርሚያስ ለእግዚአብሔር ያለው ምንድን ነው? ብላቴና ነኝና እናገር ዘንድ አልችልም አለው ለእግዚአብሔር። ትንቢተ ኤርሚያስ ምዕራፍ 1 ቁጥር 8 ላይ ታገኛላችሁ። ብላቴና ነኝ አለ። ልክ ነው። የተጠራበት እድሜ ብላቴና ነበረ። ስለዚህ በትልልቅ ሰዎች ፊት ቆሜ ለመናገር እድሜ አይፈቅድም፣ ትንሹን ሰው ትልልቅ ሰዎች አይሰሙትም የሚል ምክንያት ነው ለእግዚአብሔር የነገረው። እግዚአብሔር ደግሞ ለኤርሚያስ የሰጠው የተስፋ ቃል ምን የሚል ነው? እኔ ካንተ ጋር እሆናለሁ የሚል ቃል ነው እግዚአብሔር የሰጠው። ስለዚህ ኤርሚያስ እንዴት በነገስታት ፊት ተናገረ? ኤርሚያስ እንዴት የእግዚአብሔርን ሐሳብ አገለገለ ካለ እግዚአብሔር አብሮት እንደሚሆን ቃል ገብቶ ስለነበረ የእግዚአብሔርን ሐሳብ ማገልገል ቻለ። ደቀ መዛሙርቶቹ ጋር ስንመጣ ተመሳሳይ ነገር ነው የምናገኘው። ደካማ ሰዎች ናቸው። የሚሄዱበት ተልእኮ እጅግ ታላቅ ነው፣ እጅግ አስፈሪ ነው። ብዙ የሚጠብቃቸው ቻሌንጅ አለ። ጌታ ኢየሱስ ክርስቶስ ግን ለነ ሙሴ የሰጠውን የተስፋ ቃል፣ ለነ ኤርሚያስ የሰጠውን የተስፋ ቃል ነው ለነሱም የሰጣቸው። ምን የሚል? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚል የተስፋ ቃል ነው የሰጣቸው። እግዚአብሔር ይባረክ። ወገኖቼ ራሳችን አንመልከት፣ ባክግራውንዳችን አንመልከት፣ ከፊታችን ያለውን የወንጌል ተግዳሮት አንመልከት። የላከን እግዚአብሔር ከኛ ጋር ነው። በእኛ ዓለምን ይለውጣል። በእኛ የማይሸነፉ የሚመስሉ ሰዎችን ያሸንፋል። በእኛ የማይማረኩ የሚመስሉ ሰዎችን ይማርካል። ብቻ እኛ ይሄንን አደራ ለመፈጸም እንታዘዝ። ይሄንን አደራ ወደ ሰዎች ለማድረስ ታምነን እንሰማር። ጌታ እንደተስፋ ቃሉ ቤተክርስቲያን ለዓለም ይሄንን ታላቅ ተልእኮ የምትፈጽመው በራሷ ኃይል አይደለም፣ በራሷ ጉልበት አይደለም፣ በፍልስፍና አይደለም፣ በጥበብ አይደለም፣ በራሳችን ዕውቀት አይደለም፣ በታክቲክ አይደለም። በእግዚአብሔር አብሮነት ነው ታላቁ አደራ የሚፈጸመው። ይሄ ደግሞ ከእግዚአብሔር የተሰጠን የተስፋ ቃል ነው። ከእናንተ ጋር ነኝ ብሏል። የሚገርማችሁ ይሄ የተስፋ ቃል ለደቀ መዛሙርቶች ብቻ እንዳልሆነ የምትመለከቱት ኢየሱስ ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ለምንድን ነው እስከ ዓለም ፍጻሜ ያለው? ደቀ መዛሙርቶቹ ሁሉም በዛ በነበሩበት ክፍለ ዘመን ነው የሞቱት፣ አልተሻገሩም የነበሩበትን ክፍለ ዘመን። ኢየሱስ ግን የተስፋ ቃሉን የገባው እስከ መቼ ነው?
እስከ ዓለም ፍጻሜ ከእናንተ ጋር ነኝ። አብሮነቱ መገኘቱ ታላቁ አደራ ሲፈጸም አብሮ ከሚሄዱ ሰዎች ጋር መስራቱ የተስፋ ቃል ሆኖ የተሰጠው እስከ መቼ ነው? እስከ ዓለም ፍጻሜ ነው። ያ ማለት ምን ማለት ነው? እኛን ሁሉ እያየ ነው ጌታ ኢየሱስ የተስፋ ቃሉን የሰጠው። የምትመጣ አገልጋይ እያየ ነው ኢየሱስ ክርስቶስ የተስፋ ቃሉን የሰጠው። በእነሱ ዘመን አብሮ እንደነበረ አሁን ባለች ቤተክርስቲያንም አብሯት ሊወጣ አብሯት ሊሰራ ጌታ ኢየሱስ ክርስቶስ ይሄንን የተስፋ ቃል ሰጥቷል። እግዚአብሔር ይባረክ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኔ ጋር ነው። እኔ በሕይወት ዘመኔ አይቻለሁ ብዙ ሰዎችን ጌታ ሲያመጣ ወደ መንግስቱ በእኔ አማካኝነት ማለት ነው። እና ስላመጣዋቸው ሰዎች ሳስብ እንዴት ሊሰሙኝ ቻሉ? እንዴት ሊሸነፉ ቻሉ ብዬ ስል ታውቃላችሁ፣ ሃይማኖት የሌለው ሰው የለም፣ ፍልስፍና የሌለው ሰው የለም፣ እውቀት የሌለው ሰው የለም። ሄደን ወንጌል የምንነግራቸው ሰዎች ባዶ አይደሉም፣ ጠፉ አይደሉም። የራሳቸው እምነት ያላቸው፣ የራሳቸው ስታንድ ያላቸው፣ የራሳቸው እውቀት ያላቸው፣ የራሳቸው የጠነከረ ነገር ያላቸው ሰዎች ናቸው። የእግዚአብሔር አብሮነት ማያንበረክከው ሰው የለም። ለኢያሱ እስራኤላውያን ምን አሉት? ብቻ እግዚአብሔር ካንተ ጋር ይሆን አሉት። እግዚአብሔር አብሮት ስለነበረ ኢያሱ ዮርዳኖስን አሻገረ፣ የተስፋውን ቃል አስወረሰ፣ ጠላቶቹን ሁሉ ድል አደረገ። እግዚአብሔር ከኛ ጋር ከሆነ ማይለወጥ ሰው የለም፣ ማይማረክ ትውልድ የለም። እግዚአብሔር ደግሞ እንደ ተስፋ ቃሉ ከቤተ ክርስቲያን ጋር አለ። ስለዚህ ወደ ሰመሪው ስመጣ ታላቁን አደራ በተመለከተ ስናስብ ሁልጊዜ እነዚህን ነገሮች እናስባቸው። አንደኛ ታላቁ አደራ ለደካማ ሰዎች የተሰጠ ነው የሚለውን እናስብ። በዚያ ዘመን የነበሩት ደቀ መዛሙርቶቹ ደካሞች ነበሩ፣ የካዱ የሸሹ፣ ደግሞም ያልተማሩ፣ ደግሞም ታናናሽ ሰዎች ነበሩ። እግዚአብሔር ግን በእነሱ ነው ታላቁን አደራ የፈጸመው። ሁለተኛ ታላቁ አደራ ምንም ለመፈጸም ብዙ ፈተና ያለበት ብዙ ትግል የተስፋን ቃል ስለሰጠ እነሱ ዓለምን መድረስ ችለዋል። ዛሬም እኛ ብዙ ቻሌንጅ ባለበት ዘመን ላይ ነው ያለነው። ብዙ ፍልስፍና ባለበት ዘመን ላይ ነው ያለነው። ከዓለም ፍልስፍና የጌታ መገኘት ይበልጣል። የጌታ መንፈስ ይበልጣል። ከሃይማኖት መንፈስ፣ ከጨለማ አሰራር፣ ከልዩ ልዩ አይነት ክፋቶች የጌታ መገኘት ይበልጣል። የእሱ አብሮነት ትውልድን እንድንማርክ ያደርገናል። ስለዚህ በዚህ የተስፋ ቃል ልንበረታና ታላቁን አደራ ልንፈጽም ይገባል። አንድ የመጨረሻ ቃል ተናግሬ ሐሳቤን ልጠቅለል። ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንድ ነገር ተናግሯል። እንደምታውቁት የወንጌል አደራ የተሰጠው ሰው ነበረ። ያን የወንጌል አደራ ደግሞ በሚገባ የተወጣ ያገለገለ ሰው ነው እና ጳውሎስ በሕይወቱ ፍጻሜ ላይ ነው ሁለተኛ ጢሞቴዎስ ምዕራፍ 4ን የጻፈው። እና ጳውሎስ ምን ብሎ ነው የተናገረው? መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሼያለሁ ብሎ ከዛ በኋላ የጽድቅ አክሊል እንደተዘጋጀለት ተናግሮ ነው በኮንፊደንስ ከዚህ ዓለም የሄደው። በእውነት እግዚአብሔር እንደዚህ አይነት ፍጻሜ ሊሰጠን ይገባል። በተሰጠን ዘመን መልካሙን ገድል ተጋድለን ሃይማኖትን ጠብቀን እግዚአብሔር የሰጠንን አደራ ሩጫ ጨርሰን ወደ ጌታ መሄድ በጣም የከበረ ነገር ነው። በጣም የከበረ ነገር ነው እና እሱ በኮንፊደንስ አደራውን ስለፈጸመ የጽድቅ አክሊል እንደሚጠብቀው እየታየው ነው የሄደው። እግዚአብሔር አሳይመንት ሰጥቶን ሄዷል። ጌታ ኢየሱስ አሳይመንት ለቤተ ክርስቲያን ሰጥቷል። አሳይመንት ለአገልጋዮቹ ሰጥቷል። ለእያንዳንዳችን የቤት ስራ ሰጥቶናል። ስለ ቤት ስራ ሳስብ ኤሌመንተሪ ተማሪ በነበርኩበት ጊዜ የነበረ ነገር ትዝ ይለኛል። እሱም ምንድነው? ሁላችሁም ያው እንግዲህ በትምህርት ቤት ውስጥ ስላለፋችሁ ይህን ታስታውሳላችሁ ብዬ አምናለሁ። ተማሪ እያለን ብዙ ጊዜ የቤት ስራ የሚሰጠው አርብ ቀን ነበር። ከዛ ቅዳሜና እሑድ እረፍት ስለሆንን ሁሉም አስተማሪ፣ እንግሊዝኛ ማስተማሪ፣ አማርኛ
እና ሁላችንም ከዚህ ገጽ እስከዚህ ገጽ አንብቡ፣ ይህን ጽፋችሁ ነው፣ ይህን ሰርታችሁ ነው። ብዙ አሳይመንት ይሰጣል እና እኔ የማስታውሰው ብዙ ሰው አሳይመንቱ ላይ ሳይሆን ትኩረት የሚያደርገው አርብ ቀን ከፊቱ ባለው ቅዳሜና እሁድ ስለመዝናናት፣ ስለመጫወት፣ ስለማረፍ፣ ስለመተኛት፣ ቴሌቪዥን ስለማየት ነው እንጂ ማንም ስለ አሳይመንቱ አይጨነቅም። አስተማሪዎቹ አሳይመንቱን ይሰጣሉ። ተማሪዎች ሆነን አሳይመንቱን እንቀበላለን። ወደ ቤታችን ሄደን ቦርሳችን እንጥላለን፣ ደብተራችንን እናስቀምጣለን። ቅዳሜና እሁድ ጨዋታ ውስጥ እንገባለን። ከዛ በኋላ ሰኞ አይኑን አፍጥጦ ይመጣል እና ትዝ የሚለኝ ሰኞ ቀን የአስተማሪዎች የመጀመሪያ ስራ ራውንድ እያደረጉ እየዞሩ የተማሪዎችን ደብተር መመልከት ነው። ወይም የሰጡት አሳይመንት እንደተሰራና እንዳልተሰራ ይሰማል እንዴ? ባሉ አሳይመንታቸውን ያልሰሩ ተማሪዎች ግን ይሸማቀቃሉ፣ አንገታቸውን ይደፋሉ። እኔ አስታውሳለሁ። በቃ የቤት ስራ ያልሰራ ተማሪ እንዴት እንደሚንቀጠቀጥ በአስተማሪው ፊት እንዴት እንደሚፈራ፣ እንዴት አንገቱን እንደሚደፋ፣ ደብተሩ ከፍቶ ሲፈተሽ የተሰጠው አሳይመንት ሳይሰራ ሲገኝ ምን ያህል እንደሚያስጨንቅ አስታውሳለሁ። ወገኖቼ እግዚአብሔር የሰጠን አደራም የተቀበልነውን አደራ ፈጽመነው ቢያገኘን ጌታ ኢየሱስ ክርስቶስ ይሸልመናል፣ ያመሰግነናል። ወደ ጌታችን ደስታ በክብር እንገባለን። ልክ እንደ ቅዳሜና እሁዱ በጨዋታ አሳልፈ ነው፣ በራሳችን ነገር አሳልፈ ነው ጌታ ኢየሱስ ክርስቶስ ቢመጣ ግን በሰጠን አደራ በሱ ፊት ተጠያቂዎች እንሆናለን። ስለዚህ ትኩረታችንን ወደ ተሰጠን አደራ እንመልስ። እግዚአብሔር አምኖ አደራን ሰጥቶናል። የተቀበልነውን አደራ እንድንፈጽም ጌታ ከኛ ጋር እንደሆነ የተስፋ ቃል ገብቷል። ተነስተን ይህንን አደራ የመፈጸም ዘመን ይሁንልን። እግዚአብሔር መንቃትን ለሁላችን ያድርግ፣ ለቤተ ክርስቲያን ያድርግ። ጥቂት ደቂቃ በዚህ ጉዳይ ላይ አብረን እንጸልይና እጨርሳለሁ። እግዚአብሔር ይባርካችሁ።